Gamade kijibni dugome hakim tae gadde barenni fokkisam barete mu'min nafan nabe shaytan barote bishan turebota ibidda damuta صوبتم يا إلوغانا مغودي يا ربي ريكينيا أفمالو منقودي مال ترفا بودي يا تشفتو لجماعتي ملكسي يا الله يا رحمن አንድ ማቀርባቸው እነዚህ ነበሩ ብዙም ጊዜ ሰው ደግሞ የሚያቀኝ አንድ ማቀርበው ነገር ነበረ እሷም አንድ ደቂቃ ናት ከነጃላን ደም ወሲተዳበዱ ወምተነበለ ዋን ሁንደት ይላመዱ ዋን እንዱር ጀዳማ ሲተደብየዱ አከ ረቢ ጀቸ ሁንደ ኬሰን ጃለዱ ረቢ ናርገካ ኬሶት ጉበዱ ወላሂ ልቡኮ ሲኒራን ቁሰዱ هم اللبون جرو يسين اندقدو يابو الآخرة وانت نامدو نندغتي ربي جتنا ياددو خالق كبر رحمتنا كدو أك ربي برا مغفرة أرقدو يوننا رحمتي أبد سلبدو ياددنا كدو خالق أرضي السماء نتمنى لقاءك بالسلامة إني مسنبر ቁርአን ያለው ሰው ሁሉም ነገር ያምርበታል የሚባለው እውነት እኔ ባንተን ያየው ነሽዳውም እጅግ በጣም ነው ያምርባል እሺ በትንሽ እድሜ አዛን አውጥተህ ነበር ይባላል በስንት እድሜ ነው እስቲ ያለውስ ነገር ይሄ በዛው አከባቢ ነው ባለፈው ኢንተርቪው አድርገንላቸው የነበሩ ኡስታዝ ሸነስሩ ልክ እሳቸው እንደመጡ ነው የዛኔ አሁን ከመጡ 5ኛ ዓመታቸውን ይዟሉ ልክ እሳቸው መጥተው በ3ኛ ቀን ነው ወደ አዛን ግብዣ ይጋበዙኝ ማለት ነው ስለዚህ ያው የዛኔ 9ኛ ክፍል ተማሪ 15 ዓመት ልጅ ነበርኩኝ ሐፊዝነ እንደገና አዛን በልጅነት አውጥታል ነሽዳውም ላይም አለ ማሻአላ እሺ በተማሪነትህ ከሂፍዝ ጥናት ጋር ያጋጠመህ ገጠመኞች አሉ እሱንም ትንሽ በተማሪነት ጊዜ ስማር ሂፍዝ ያፈዝኩ ስማር ብዙም ጊዜ የሚነግሩን ነገር አለ ከሴት ጋር እንደዚህ ግንኙነት ካላችሁ ሴት ምጨብጦ ምታናገሩ ከሆነ ይሄ ቁርአን ከናንተ ይጠፋል የሚል ድሮም ይዤው መጣ ነበር ይሄን ማለት ነው እና በትምህርት ቤት ውስጥ ከነሱ ጋር ምንም ግንኙነት የለኝም حتى በቃ ይሄ ልጅ ምንድነው እስኪባል ድረስ ስለኔ ተማሪዎች እስኪያወሩ ድረስ ማለት ነው ከዛም በኋላ ያው አስተማሪ ይመጣል አስተማሪ ከመጣ እንማራለን ክላስ ወርክ የሚባል ነገር አለ ወደዛ አንድ ላይ ዙሩ ምናምን ሲባል ወደዚህ ሲዞር ሴቶች ድንገት ሆኑ ዝም ብዬ ነው መቀመጠው ወደዛ አልዞርም በቃ ይሄ ቁርአኑን ነው ትዝ የሚለኝ ነው ጠፍብኛል የሚል እና አስተማሪ ደግሞ ከሌለ ያው ትናንሽ ቁርአን ይዤ እሄዳለሁ ወጣ ብዬ ሆነች ዛፍ ስር ቁጭ ብዬ ነው መቀራው ማለት ነው ቁርአን አካዳሚካሊ ያላስቸገረህም ይሄ ነገር ሴት አላይም ቁርአን ያስጠፋብኛል የሚለው ስጋት አለ አካዳሚክ ትምህርት ላይ ደግሞ ተቀላቅሎ ነው ትምህርት ስጋቱ ይሄ ነበር እንግዲህ የመፍራቱ ጉዳይ ወደዚህ ዙሬ ምናምን ክላስ ወርክ ላይ እንዟዟር ሲባል እኔ ፈራለሁ በቃ አንድ አስተማሪ ይመጣል የራሱ እርሱ ሼኪኮ አዛት ነው ብሎ ያመጣና የራሱን መጽሐፍ ያስቀምጥልኛል ማለት ነው ብዙ ወቀሳ ሊገጥም ይችላል ከክፍል ምናምን አንተ ግን በጣም ብዙ ተፈትነሃል ማለት ነው በዚህ አንድ የገጠመኝ አንድ ሲቪክ አስተማሪ አንድ ጎን ጓደኛ ነበረኝ አጠገባችን ከሱ ቀጥላ አንድ ሴት ነበረች እሷ አንድ ድንገት ሲያዋራት ይሄ አስተማሪ ያይና ሶስታቸውም ነው አለን ቀጥ ብለን ተነሳን ሄድን ደብተራችሁን አምጡ አለን ተቀበለን የሶስታችንን ደብተር በሁለት ቦታ ተረተረው ከዛም በኋላ ምንድነው አልኩት ለምንድነው ከሷ ጋር የምታወሩት እንደዚህ እኔን ነው ይሄ ራሱ ያስቀጣሃል እኔ ራሱ ከሱ ተማሪዎች ሁሉ ነው የሚመሰከሩት ማለት ነው ወጣው አስተማሪ እንደዚህ ትክክል አልሰሩም እኔ ከዚህ ክፍል ውስጥ ከማንንም ሴት ጋር አውርቼ ከሆነ ይሄው ልጆች ውስጥ ይመስክሩ እና ማውራት አለብን ሲባል እሱ እንደ ድንገት መጣ መስጂድ አገኘኝ መስጂድ አዛን ሳወጣየና አንተነ እንደ ያለኝና መልሶ ጠራኝና ነጃሺ መስጂድ ማለት ነው ትምህርት ቤቱ አጠገብ መስጂድ ነበር አላወኩ ማለትና በቃ ደብተሩን ገዝቶ ምናምን አመጣልኝ ያው ደብተር ማርክ እንግዲህ ሞላ የራስ ጉዳይ ብዬው
መጣሁ ማለት ነው። ካም በኋላ የምጽፈው ነገር የለም ለራስህ ሙላ አልኩት። እሺ ብሎ ሞላለሁ ብሎ ሞላልኝ ማለት ነው። እሺ ኡስታዝ፣ ሌላው ደግሞ በጣም ጥሩ ነገር የሰማሁት ምንድነው የተለያዩ ቃሪያትን የመቅራት ችሎታ አለ ይባላል። ለምሳሌ የአምስት ሰዎችን ነው የሰማሁት። ስዑድ ሹረይም የሱን በደንብ ትችላለህ። እንደዚሁም አብዱራህማን ሱደይስ፣ የነ ማሂርን፣ የነ አብዱራህማን ሁዘይፊ፣ እንዲሁም አሊ አብዱላህ ጃቢር የነሱን በደንብ ታስመስላለህ የሚል ነገር ሰምቻለሁ። እስቲ ከስዑድ እንጀምርና የስዑድ ሹረይምን በደንብ ብትቀራለህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يا سديسن يسون بكم ولا قد لا ودم سيو فرس لم يهد إن شاء الله. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. በቀጣይነት ደግሞ የማሂርን ትልልናል። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ما شاء الله. إيه بتأ أشي عبد الرحمن حزيفي. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أشي بس مجرشا يا علي عبد الله جابر قراءة بك. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بارك الله فيكم أستاذ. ينسو درجة لاي الله اندي اسكمت በጣም በቅርቡ እኛም ዱዓችን ነው እንዲሁም አገርህን የምታገለግል ለኡማው የምትጠቅም የዒልም ባለቤት እንዲያደርግህ ምኞታችን ነው። ለመጨረሻው ጥያቄዎች ሳመራ የተለያዩ ሰዎችን ማዛን ታውጣለህ። እንደዛ አንድ ሁለት በልልንና الله أكبر الله أكبر الله أكبر الله أكبر
أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله الله أكبر الله أكبر ከዚህ ላይ ምንም አናወጣም። እሺ የኡስታዝነቱን ስራ ሳታቋርጥ እስካሁን አለህ በታሪክ? አልሐምዱሊላህ እስካሁንም አለሁበት። እሺ ምንድነው እቅድህ ከዚህ በኋላ ታዲያ ኡስታዝ አብዱ? ኢንሻአላህ ከዚህ በኋላ መጨረሻ ማውራት እንፈልገው ለወደፊትም ይሄን በቁርአኑ በኩል ኢንሻአላህ አላህ ብሎ ፈልገው ቦታ አላህ አድርሶኝ ኡማውን ማገልገል ነው። እዚህ ፊት ለፊት የምታያቸው ሰዎች አሉ። እኔ እዚህ ቦታ እንድደርስ በጣም ጥረት ያደረጉ እኔ ላይ ተጽዕኖ የፈጠሩ ሰዎች አሉ። መጀመሪያ መመስገነው አላህ Subhanahu Wa Ta'ala ነው። ከዛ አስቀጥዬ እንግዲህ በዚህ ሲለፉልኝ የነበሩ አባቴ አላህ ይረህማቸው አሁን አኺራ ይገኛሉ። እሳቸው ነበረ በጣም ጥረት የሚያደርጉልኝ حتى መድረሳ ሲልኩኝ እንኳን ጧት 50 ሳንቲም ከሰዓት 50 ሳንቲም ያለበለዛ አልሄድም ነበር መድረሳ። ጉጉታቸው ይሄ ነበረ። እንደዛም እንደሆነ ነበር። እንግዲህ አላህ ብሎ እንግዲህ ይሄን ነገር አላህ አላሳያቸውም። ኢንሻአላህ አላህ ደግሞ በጀነት ይሰበስበናል የሚል ምኞት አለን። ከዛ አስቀጥሎ ደግሞ እናቴን ነው ማመሰግናት እስካሁን ድረስ በእኔ የለፋች ነው። እንግዲህ አላህ ኸይር ጀዛውን ይክፈል ሁላችንንም አላህ ይሰብስበን። ከዛ አስቀጥሎ ደግሞ አባቴ ቀደም እንደነገርኩ አብዱላህ ነው። አብዱላህ ከሞተ በኋላ አላህ ደግሞ አብዱላህ የሚባል ተካልኝ። የሚገርምህ አልহামዱሊላህ ጎረቤት እንደ አብዱላህ ኢብኑ ኑር ከነ ባለቤቱ አንድ ላይ ሁሉንም ቤተሰቡን ላመሰግን ወዳለው። በሁሉም ነገር ከጎኔ ያሉ እነሱ ናቸው። አስቀጥሎ ደግሞ እዚህ ፊት ለፊት የምታያቸው መሻይኾች እነ ሼህ ነስረዲን፣ ሼህ ዩሱፍ፣ ሼህ ኢማም በእኔ ላይ ትልልቅ ተጽዕኖ የፈጠሩት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በህይወት ኑሮ ምን ትፈልጋለህ ቢሉኝ ለነዚህ ሰዎች አላህ ጀነት እንዲሰጥ ዱዓ አድርጉልኝ ነበር ምላቸው። ኢንሻአላህ አላህ አብሮ ይወፍቀን። ለወደፊት ደግሞ እነሱ ያዙትን ዕውቀት ለምሳሌ የተለያየ ዕውቀት የራስ ዕውቀት አላቸው ሁሉንም እኔ ጋር እንዲሆንና ህዝቡን በአንዴ ማገልገል የሚል ሐሳብ አለኝ። ኢንሻአላህ ለወደፊትም ጃሚዓ ሂጄ መማር ፍላጎት ስላለኝ እዛም ተምሬ ኢንሻአላህ መመለሰው ኡስታዝ ዶክተር ተብለ መመለስ አለበት ስላሉኝ ኡስታዝ ኢንሻአላህ እንደዛ ሆኜ ተመልሼ አገሩን ለማገልገል እጥራለሁ እላለሁ። ኢንሻአላህ አላህ እንግዲህ ስትመለስ ኡማውን መጠቀም ያድርግ። ኡስታዝ አብዱ በስተመጨረሻ አንድ እድል ልስጥና የእንኳን አደረሳችሁ መልእክት እንድታስተላልፍ። ኢንሻአላህ እንኳን አደረሳችሁ የምላቸው መጀመሪያ እናቴንና ወንድሜን ባላችሁበት እንኳን ለዚህ ዒድ አልፈጥር ባለ አላህ በሰላም አደረሳችሁ። ቀጥሎ ደግሞ አዲስ አበባ የሚገኙ ፍርዶስ መሐመድ ኑር ሙሳ ከባለቤቷ ጋር እንኳን አንቺን አደረሰሽ እላለሁ። አንዳንድ ደረሶች በየአካባቢ ያሉ ልጆች ጓደኞች ያሉ እነሱንም እንኳን አደረሳችሁ። እዚህ ያሉት መቼም አብረንን እነሱንም እንኳን አላህ አደረሳችሁ እላለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከአብዱ ጋር ለነበረን ቆይታ እጅግ ያማረ አዝናኝ አስተማሪ ቆይታ አብዱን በአላህ ስም ከልብ እያመሰገንን መልካም ምኞታችንን ሁሉ እየገለጽን አብዱን ወደ ተከበረው ቦታ እንመልሳለን።